ሰላም የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት ሁሉ የጌታ ሰላምና ጸጋ ይብዛላችሁ። ዛሬም እንደምናችሁ እኔ እግዚአብሔር ይመስገን በያለሁበት ሁሉ እግዚአብሔር ምሕረቱን አብዝቶልኝ ቸርነቱን አብዝቶልኝ ዛሬም በሰላም አለሁኝ። በሰላም የመኖር ምስጢር የመቆም ምስጢር የጌታ ምሕረትና ቸርነት ብቻ ነው። ክብር ለሱ ይሁን። በእግዚአብሔር ቃል መዝሙር 51 ከቁጥር 1 ቀጥሎ ባለው ክፍል አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስሰኝ ይላል። ይህንን ቃል የሚናገረው ዳዊት ነው። ንጉሡ ዳዊት ይህንን ቃል ሲናገር ዳዊት እግዚአብሔር ኃጢአቱን እንደሚደመስስ ሙሉ በሙሉ የኃጢአቱን መዝገብ እንዲያስወግድ እግዚአብሔርን ጠየቀ። እግዚአብሔር ኃጢአቱን እንደሚተው ራእይ እንደሚያደርግ ቸርነት እንደሚያደርግ ያውቃል። ከእግዚአብሔር እጅ የበላ ከእግዚአብሔር እጅ ምሕረትን ያገኘ ከእግዚአብሔር እጅ ቸርነትን ያገኘ ንጉሥ ነው። ከእግዚአብሔር ጋር ጠይቆ ያገኘ ምሕረት ያገኘ ቸርነት ያገኘ ስለነበረ እግዚአብሔር ኃጢአቱን እንዲደመስስ ኃጢአቱን እንዲያስወግድ እግዚአብሔርን ጠየቀ። ትልቅ ንስሐም በእግዚአብሔር ፊት ገባ። ኃጢአቴን ደምስሰኝ፣ እንደ ምሕረት ብዛት እንደ ቸርነት ብዛት መተላለፌን ደምስሰኝ አለ። ስለዚህ አንተም ይህንን ይቅርታና ምሕረትን የምታገኘው መሪ በሆነው ከእግዚአብሔር እውነተኛ ልብ ስትቀርብ ነው። እግዚአብሔር ኃጢአትን መተላለፍን ኃጢአትን የሚደመስሰው ወይም የሚያስወግደው ከእውነተኛ በሆነው ልብ እግዚአብሔርን ስትጠይቅ ነው። ማረኝ ብለህ ከአፍ የሆነው ብቻ ሳይሆን ማረኝ፣ ኃጢአትን እንደ ምሕረት ብዛት መተላለፌን ደምስሰኝ የምንለው ከልብ የሆነ ጩኸት ነው። ስለዚህ በዚህ ክፍል ላይ ዳዊት ከልብ የሆነ ጩኸት የሄደበትን መንገድ አውቋል፣ የሚሄድበትን መውቃት አውቋል። ትላንትና እግዚአብሔር ረድቶ የመጣ ሰው ነው። ትላንትና እግዚአብሔር አግዞ የመጣ ሰው ነው። ወደፊትም እግዚአብሔር እንደሚያግዝ የሚያውቅ ሰው ስለነበረ ከልቡ የሆነውን ጩኸት ይጮሃል። ምን ብሎ? መተላለፌን ደምስሰኝ። በምን ምክንያት? በምሕረት ብዛት። በምን ምክንያት? በቸርነት ብዛት። ቸርነት የሚታደርግ አምላክ ነህና፣ ምሕረት የሚታደርግ አምላክ ነህና፣ ስለዚህ ኃጢአቴን ደምስሰኝ ይላል። ስለዚህ አንድ መልእክት አለ። በምንሄድበት ጉዞዎች መካከል ስንወርድም ስንወጣ ከእግዚአብሔር መንገድ ያራቅንበት መንገድ ካለ ከልብ በሆነው ከውስጥ በሆነው ከአንጀት በሆነው ጩኸት እግዚአብሔር ሆይ ኃጢአትን ይቅር፣ በደሌን ይቅር፣ መተላለፌን ደምስስ ስንል እግዚአብሔር ይቅር ባይ አምላክ ነው። ቸር አምላክ ነው። ምሕረት የሚያደርግ አምላክ ነው። ቸርነት የሚያደርግ አምላክ ነው። ስለዚህ በቸርነቱ ኖረናል፣ በቸርነቱ ይህንን ደርሰናል። ስለዚህ በእግዚአብሔር ፊት ለሰራነው ነገር ከልብ በሆነው ጩኸት ይቅር በለኝ፣ ኃጢአትን ደምስሰኝ፣ በደሌን ደምስሰኝ ስንል እግዚአብሔር የምሕረት አምላክ ነውና ምሕረትን ያደርግልናል። ሻሎም